የሎጥ ሚስት የጨው ሐውልት የሆነችበት ቦታ በአሁኑ ዘመን የት ይገኝ? ሰላም የፊታ ቤተሰቦች፣ እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው እንዲደርሳችሁ የደውል ምልክትን በማድረግ እንዲሁም ደግሞ የሚወዱ ሰዎች እንደዚህ አይነት ነገር ስለሚወዱት ሼር ያረጋችሁ ሰብስክራይብ ያረጋችሁ ቤተሰብ። የዚህን ታሪክ የምናገኘው በዘፍጥረት 18 እና 19 ላይ እናገኛለን። በብዛት ዘፍጥረት 19 ላይ እንደምናገኘው በግልጽ ይናገራል። የዚህ ታሪክ የሚጀምረው በአብርሃም እንዲህ ተብሎ ጀመረ። እግዚአብሔር አብርሃምን ካናገረው በኋላ እንዲህ ብሎ ነገረው። ሰዶምን እንደሚያጠፋ ሲነግረው እግዚአብሔር ሰዶምን እንደሚያጠፋ ነገረው። በኃጢአታቸው ምክንያት እንደሚያጠፋ ነገረው። የዛን ሰዓት አብርሃም እንዲህ ብሎ ትዝ አለው። አብርሃም ትዝ ያለው ምክንያት የወንድሙ ልጅ ሎጥ በሰዶም እንደሚኖር ስለሚያውቅ እግዚአብሔርን ለመነው። የዚያን ጊዜ ደጋግሞ እግዚአብሔርን ሲለመነው እግዚአብሔርም ለሎጥ ሁለት መላእክቶች ላከ። ሎጥን ቤት በሄደ ጊዜ እግዚአብሔር እንዳተረፈው ይገልጻል። ሎጥ ቤትም በሄደ ጊዜ ይህ መልአክ ሎጥና ቤተሰቦቹ እንዲወጡ አደረገ። እንዲህም ብሎ ነገራቸው፣ ወደ ኋላ አንዳችም እንዳታዩ፣ ወደ ኋላ ማንም እንዳይመለከት ብሎ አስጠነቀቃቸው። ወደዚህ ተራራ ውጣ ብሎ ነገረው። ሎጥም እየሄደ ሳለ ሚስቱ ንብረቶቿንና ከብቶቿን ዞር ብላ ስትመለከት የጨው ሐውልት እንደሆነች የመጽሐፍ ቅዱስ ይነግረናል። ይህም ቦታ በአሁኑ ዘመን አሁን እንዳለ ይህ አስገራሚ ያደርጋል። ለብዙ ዘመናት እድሜው የማይታወቀው በአሁኑ ዘመን መኖሩ ራሱ የሚያስገርም ነገር ነው። በአሁኑ ጊዜም ምንም ሳይሆን በፀሐይና በዝናብ ሲፈራረቅበትም አንዳችም ምንም ሳይሆን እንደነበረ ቅርጹን እንደያዘ አሁንም ይኖራል። የዚህም ቦታ ተመራማሪዎች በብዙ ጊዜ ተመራምረው አርኪኦሎጂስቶችና የመጽሐፍ ቅዱስ አጥኚዎች ተመራምረው ቦታውን እንዳወቁ ይናገራል። ይህም አስገራሚ የሚያደርገው እንደነበረው ቅርጹን ይዞ አሁንም እንደተገኘ አሁንም እንዳለ በግልጽ መጽሐፍ ቅዱስ ላይ እንዳለው ሐውልት ሆኖ እንደቆመ ይነግረናል። ይህም ቦታው ዞር ብላ የተመለከተችበት አቅጣጫ በሰዶም ስትሬት መሆኑ አስገራሚ ያደርገዋል። የታሪክ ተመራማሪዎችና አርኪኦሎጂስቶች የተስማሙበት አንደኛ ምክንያት ይህም አቅጣጫዋ አዟዟኝ እንንገሮት በአሁኑ ዘመን በእስራኤል ውስጥ እንደሚገኝ በግልጽ ይነግረናል። በዮርዳኖስ ሸለቆ ውስጥ በተለይ በሞት ባህር አቅራቢያ የጨው አመድ ሆኖ ተገኝቷል። የፈረስ ብዙውን ጊዜ በዘመናዊ እስራኤል በዮርዳኖስ ውስጥ ካለው የሶዶም ተራራ አካባቢ የተያያዘ። ውድ የይፍታ ቤተሰቦች ለዛሬ ያሰናደንላችሁ ይህን ይመስላል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየጊዜው እንዲደርሳችሁ የደውል ምልክትን በመንካት ቤተሰብ ይሁኑ።